በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ የኤዶም ቲዩብ ቤተሰቦች በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ቤተሰቦች በወደደንና እስከ ሞት ድረስ ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እያልኳችሁ በዛሬው የኤዶም ቲዩብ መርሃ ግብራችን ግንቦት 12 ስለሚከበረው የጻድቁ አባታችን የአቡነ ተክለ ሃይማኖት ክብረ በዓልና የቅድስት ክርስቶስ ሰምራ ክብረ በዓል በቤተ ክርስቲያናችን ዘንድ ያለው አስተምህሮ ምን ይመስላል፣ ለምን ይከበራል የሚለውን ከመጽሐፍ ቅዱስ አገናኝተን ለማየት እንሞክራለን። እግዚአብሔር አምላክ በመካከላችን ሆኖ እንዲያስተምረን እንዲመክረን ለሕይወታችን የሚጠቅመንን እንዲነግረን መልካምና ቅዱስ ፈቃዱ ይሆንልን። ለዛሬው መርሃ ግብራችን የትምህርታችን መነሻ ኃይለ ቃል የምናደርገው በመዝሙረ ዳዊት ምዕራፍ 68 ከቁጥር 35 ላይ የሚገኘውን መለኮታዊ ቃል ይሆናል። እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል ልበ አምላክ ቅዱስ ዳዊት። እንግዲህ በዚህ የመዝሙር ክፍል ላይ ቅዱስ ዳዊት የሚነግረን ስለ እግዚአብሔር ወዳጆች፣ ስለተመረጡ ሰዎች፣ ስለ ጻድቃንና ስለ ቅዱሳን ክብር ይናገራል። በተቃራኒ ደግሞ እግዚአብሔርን እንዲሁም ደግሞ ቃሉን ባለማክበር ከእግዚአብሔር ለተለዩ ኃጥአን ደግሞ የሚደርስባቸውን መከራ እና ደግሞ በመጨረሻ የሚጠብቃቸውን ቅጣት ይናገራል። ታዲያ ልበ አምላክ ቅዱስ ዳዊት ስለ ቅዱሳን ሲመሰክር ይቆየና እግዚአብሔር አምላክ በቅዱሳኑ ላይ ድንቅ እንደሆነ፣ እግዚአብሔር አምላክ በቅዱሳኑ አማካኝነት እንደሚመሰገን እንደሚከብር ይናገራል። እንደዚህ በማለት ነው ሙሉ ቃሉ የተገለጸው። እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል፣ እግዚአብሔርም ይመስገን ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ በቅዱሳን አማካኝነት እንደሚከብር፣ እግዚአብሔር አምላክ በቅዱሳኑ አማካኝነት እንደሚመሰገን ይናገራል ይሄ የመጽሐፍ ቅዱስ ክፍል። ምክንያቱም ቅዱሳንን ቅዱሳን ያደረጋቸው፣ ለቅዱሳን ኃይል የሆናቸው፣ ለቅዱሳን ጸጋን የሰጣቸው፣ ለቅዱሳን ክብር ያደላቸው አምላካቸው እግዚአብሔር ነው። በነሱ መልካምነት፣ በነሱ ጻድቅነት፣ በነሱ ቅዱሳንነት እግዚአብሔር አምላክ ይቀደሳል፣ እግዚአብሔር አምላክ ይከበራል፣ እግዚአብሔር አምላክ ይወደዳል፣ ይመሰገናል። ምክንያቱም እነሱን ያከበረ፣ እነሱን የመረጠ፣ እነሱን የሾመ እግዚአብሔር ስለሆነ። ይቀጥልና ቅዱስ ዳዊት የሚነግረን የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል ይላል። እንግዲህ የእግዚአብሔር ቤተሰቦች ቅዱሳን የሚሆኑት በራሳቸው አቅምና በራሳቸው ማስተዋል ብቻ በመደገፍ አይደለም። እግዚአብሔርን አጋዥ በማድረግ በእግዚአብሔር ቸርነት በእግዚአብሔር ምሕረት ነው ቅዱሳን የሚሆኑት። ማንም ሰው በራሱ ማስተዋል፣ በራሱ ዕውቀት፣ በራሱ አቅም ሙሉ ሊሆን አይችልም፣ ፍጹም ሊሆን አይችልም። ስለዚህ ቅዱሳንም ቅዱስ የተባሉት ቅዱሳን እንዲሆኑ ያደረገው በእግዚአብሔር ነው፣ እግዚአብሔር አምላካችን። ስለዚህ እግዚአብሔር አምላክ በቅዱሳኑ ድንቅ ነው በማለት ቅዱስ ዳዊት ይነግረናል። ዛሬም ቢሆን ይህንን መጽሐፍ ቅዱሳዊ ቃል መነሻ በማድረግ ቅድስት ቤተ ክርስቲያናችን ቅዱሳንን ታከብራለች። ለቅዱሳን በተሰጣቸው ጸጋ በተሰጣቸው ክብር መጠን ቅዱሳንን ታመሰግናለች፣ ታከብራለች። ስለዚህ ግንቦት 12 በነገው ዕለት የሚከበረው የቤተ ክርስቲያናችን በዓል የታላቁ አባት የጻድቁ የአቡነ ተክለ ሃይማኖት ክብረ በዓልና የእናታችን የቅድስት ክርስቶስ ሰምራ በዓል ይገኛል። እንግዲህ ግንቦት 12 ታላቁ አባት ጻድቁ አቡነ ተክለ ሃይማኖት ፍልሰተ አጽማቸው የተደረገበት ልዩ ቀን ነው። እንግዲህ አባታችን አቡነ ተክለ ሃይማኖት ልዩ የሆነ አገልግሎት የነበራቸው፣ እግዚአብሔር የመረጣቸው፣ እግዚአብሔር ያከበራቸው ታላቅ አባት ናቸው። ከስማቸው ትርጓሜ ስንነሳ ተክል ማለት
ፍሬያማ እንጨት ማለት ነው፣ ዛፍ ማለት ነው። እንግዲህ ሃይማኖት ማለት ደግሞ በሃልዎተ እግዚአብሔር፣ በእግዚአብሔር መኖር የሚያምኑ፣ እግዚአብሔር የሁሉ አስገኝ እንደሆነ የሚያምኑ፣ እግዚአብሔርን በአንድነትና በሶስትነት እንዳለ የሚያምኑ ማለት ነው። ሁለቱን ቃላት አንድ ላይ ስናደርጋቸው ተክለ ሃይማኖት የሚል እናገኛለን። ተክለ ሃይማኖት ማለት የሃይማኖት ተክል ማለት ነው። ይኸውም የጽድቅ ፍሬን ያፈራና ከኃጢአት የራቀ ምዕመናንን በቃለ ወንጌል ያጣፈጠ እንዲሁም ደግሞ ሕይወቱ አገልግሎቱ የሚማርክ ረሃበ ነፍስን የሚያስወግድ ማለት ነው። በመጽሐፈ ገድላቸው ላይ ስለ አቡነ ተክለ ሃይማኖት ሲናገር ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው ሲል ይተረጉመዋል። እንግዲህ አባታችን በአሚነ ሥላሴ እምነት ጸንተው ሌሎችንም እንዲጸኑና እንዲያምኑ በማድረጋቸው የተሰጣቸው ስም ነው። አቡነ ተክለ ሃይማኖት የነበሩት መቼ ነው ከተባለ በ13ኛው መቶ ክፍለ ዘመን መጀመሪያ አካባቢ በሀገራችን በኢትዮጵያ ምድር ከሰሜን ሸዋ ሀገረ ስብከት ከኢቲሳ መንደር የተገኙ አገልጋይ አባት ናቸው። አባታቸውም ካህኑ ጸጋ ዛብ ሲሆን እናታቸው ደግሞ እግዚአርያ ይባላሉ። እንግዲህ አባታችን ሕይወታቸውን በሙሉ ለእግዚአብሔር በመስጠት ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ከመኖራቸው በተጨማሪ እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። ቅድስት ቤተ ክርስቲያንም እግዚአብሔር አምላክ የሰጣቸውን ጸጋ በቤተ ክርስቲያናችን ላይ ያደረጉትን አስተዋጽኦ ለወንጌል የከፈሉትን መስዋዕትነት እና ለሃይማኖታቸው የሰጡትን ምስክርነት በማሰብ አቡነ ተክለ ሃይማኖት ጽላት ተቀርጾላቸው እንዲከበሩ ታደርጋለች። እንግዲህ ከሚታወሱባቸውን በዓላት መካከል በነገው ዕለት የሚከበረው ፍልሰተ አጽማቸው አንደኛው በዓል ነው። ታሪካቸው እንግዲህ የሚጀምረው ጻድቁ አባታችን ምድራዊ ሕይወታቸውን በተጋድሎና በሐዋርያዊ አገልግሎት ከፈጸሙ በኋላ ከዚህ ዓለም ውጣ ውረድ የሚያልፉበት ቀን በተቃረበ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከቅዱሳን መላእክት ከቅዱሳን ነቢያትና ከቅዱሳን ሐዋርያት ጋር ወደ እርሳቸው በመምጣት የሚያርፉበት ዕለት መድረሱን ነግሯቸው የተጋድሏቸውን ጽናት አድንቆ በስማቸው መታሰቢያ ለሚያደርጉ ለነዳያን ለሚመጸውቱ ቤተ ክርስቲያን ለሚያሰሩ የምሕረት ቃል ኪዳን ሰጥቷቸው በክብር በምስጋና ወደ ሰማይ እንዳረገ መጽሐፈ ገድላቸው ይናገራል። እንግዲህ አቡነ ተክለ ሃይማኖት የእረፍት ጊዜያቸው መቃረቡን ባወቁ ጊዜ የመንፈስ ልጆቻቸውን ጠርተው ጌታችን የነገራቸውን ሁሉ አስረድተው አባታዊ ምክርና ተግሳጽ ከሰጧቸው በኋላ ነሐሴ 24 ቀን ከዚህ ዓለም ድካም አርፈዋል። የመንፈስ ልጆቻቸውም ለአንድ ቅዱስ አባትና ካህን በሚደረግ ስርዓት በማህሌት በዝማሬና በምስጋና አባታችንን ቀብሯቸዋል። ጌታችንም ከመቤታችን እና ከቅዱሳን መላእክት ጋር ተገልጾ ታይቷቸዋል። ነፍሳቸውንም በብሩህ ገጹ በምህረቱ በቸርነቱ የጠራች ከኃጢአት የራቀች ነፍስ ናት በማለት አድንቆ ተቀብሏል። በመጽሐፈ ገድላቸው ላይ እንደተጠቀሰው ቅዱስ አባታችን አቡነ ተክለ ሃይማኖት በዚህ ዓለም የኖሩበት ዕድሜ 99 ዓመት ከ10 ወር ከ10 ቀን ነው። ወደ ፍልሰተ አጽማቸው ታሪክ ስንመለስ መጽሐፈ ገድላቸው ስለዚህ ነገር ሲናገር እንደዚህ ይላል። ወዳጆቼ ሆይ ይላል፣ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን የተክለ ሃይማኖት ክብሩን ገናንነቱን የሚናገረውን
አጽሙ የፈለሰበትን ግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ ይላል። ይኸውም ከጌታችን ከኢየሱስ ክርስቶስ የትንሣኤ በዓል ጋር የተክለ ሃይማኖት ወዳጅ ከመላእክት አለቃ ከቅዱስ ሚካኤል በዓል ጋር የተባበረ ነው በማለት ይናገራል። እንግዲህ ይህን የተናገረው ለምንድን ነው ከተባለ ግንቦት 12 የሚከበረው የጻድቁ የአቡነ ተክለ ሃይማኖት በዓል በበዓለ ሃምሳ ወይም ደግሞ የጌታችን የኢየሱስ ክርስቶስ ትንሣኤ በሚከበርበት በሚሰበክበት በሚነገርበት ወቅት የሚከበር በዓል ስለሆነ ከጌታችን ከኢየሱስ ክርስቶስ ትንሣኤ ጋር የሚተባበር በዓል ነው ማለት ነው። ሁለተኛ ደግሞ የአባታችን የአቡነ ተክለ ሃይማኖት ፍልሰታ አጽም የተደረገው ግንቦት 12 ነው። 12 ደግሞ በቤተ ክርስቲያናችን ስርዓት መሰረት የታላቁ መልአክ የሊቀ መላእክት የቅዱስ ሚካኤል መታሰቢያ በዓል የሚከበርበት ዕለት ነውና ስለዚህ ከሁለቱ የተገናኘ በዓል እንደሆነ መጽሐፈ ገድላቸው ይናገራል ማለት ነው። እንግዲህ ታላቁ አባት አቡነ ተክለ ሃይማኖት ልክ እንደ መጥምቀ መለኮት ቅዱስ ዮሐንስና እንደ ነቢየ እግዚአብሔር ቅዱስ ኤርሚያስ ከእናታቸው ሆድ ሳይወጡ በፊት እግዚአብሔር አምላክ የመረጣቸው አባት እንደሆኑ መጽሐፈ ገድላቸው ይመሰክራል። ምክንያቱም እግዚአብሔር የወደዳቸው የመረጣቸው ያከበራቸው ታላቅ አባት ስለሆኑ ማለት ነው። አባታችን አቡነ ተክለ ሃይማኖት ከዚህ ዓለም ከተለዩ በ57ኛው ዓመት የካቲት 19 ቀን ለመንፈስ ልጃቸው ለአባ ሕዝቅያስ ብርሃን ለብሰው በሕልም ተገለጡላቸውና ወዳጄ ሕዝቅያስ ሆይ ሰላም ላንተ ይሁን፣ ጌታዬ በኋለኛው ዘመን ከዚህ ስፍራ ልጆችህ ስጋህን ያፈልሳሉ ያለኝ ዘመን ደርሷልና ሳትዘገይ ልጆቼን ሁሉ ቅጠራቸውና እስከምፈልስበት ቀን ድረስ ግንቦት 12 ቀን ይሰብሰቡ። እናንተም በምስጋና በጸሎት መንፈሳዊ በዓልን አድርጉ። አባቴ ተክለ ሃይማኖት የሚለኝ ሁሉ በዚች በፍልሰተ አጽሜ ቀን ይምጣ፣ መንፈሳዊ በዓልንም ያድርግ። እኔና ቅዱስ ሚካኤል ከወዳጄ ከልጄ አባ ፊልጶስ ጋር ስለ እኔ ፍቅር የተሰበሰበውን ሕዝብ ልንባርክ እንመጣለን ካሏቸው በኋላ ተሰወሯቸው ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአቡነ ተክለ ሃይማኖት ተገልጦ የሚያርፉበት ቀን እንደደረሰና ወደማያልፈው ዓለም እንደሚሄዱ በሚነግራቸው ሰዓት ስጋቸው ለጊዜው የሚቀበረው በደብረ አስቦ እንደሆነና በኋለኛው ዘመን ደግሞ ከእርሳቸው በመንፈስ የሚወለዱ ልጆቻቸው ከደብረ አስቦ ፍልሰታ አጽማቸውን ወስደው ፍልሰታ አጽማቸውን አድርገው በደብረ ሊባኖስ እንደሚቀብሯቸው ነግሯቸው ነበረ። በዚሁ መሰረት ታላቁ አባት አቡነ ተክለ ሃይማኖት ከ57 ዓመት በኋላ ከተቀበሩ ከ57 ዓመት በኋላ ለወዳጃቸው ለአባ ሕዝቅያስ ተገልጠው ልጆቻቸውን እንዲሰበስቡ እና ግንቦት 12 ላይ ታላቅ በዓል እንዲያደርጉና ፍልሰተ አጽማቸው እንዲፈጸም ጊዜው እንደደረሰ ይነግሯቸዋል ማለት ነው። እንግዲህ አባ ሕዝቅያስም እንደታዘዙት የአባታችሁን አጽም ከዋሻው ወደ ታላቁ ቤተ ክርስቲያን ታፈልሱ ዘንድ ኑ ተሰብሰቡ ብለው የአባታችን ወዳጆች በያሉበት ሀገር ሁሉ መልእክት ላኩ። ምዕመናንም ጥሪውን ተቀብለው በዓሉን ለማክበር ከአራቱም አቅጣጫ ተሰበሰቡ። እንግዲህ 12ቱም መምህራን መጡ። እነዚህም የአባታችን የአቡነ ተክለ ሃይማኖት ደቀ መዛሙርት ወዳጆች ናቸው። እነዚህ መምህራን ከአባ ሕዝቅያስ ጋር በመሆን የአቡነ ተክለ ሃይማኖትን አጽም ካረፈበት ዋሻ ባወጡት ጊዜ አጽማቸው በሚገርም ሁኔታ እግዚአብሔር ጠብቆት ዕለት የተገነዘ በድን ይመስል ነበር። መዓዛውም ልዩ ነበረ። ሽታው ልዩ ነበረ። በአባታችን አጽም ቀኝና ግራም መስቀል ተተክሎ ነበረ። በአጽማቸውም ብዙ ድንቅ ታምራት ተደርገዋል። ይህንን የአባታችንን አጽም አባ ሕዝቅያስና 12ቱ መምህራን በሳጥን አክብረው ወደ ቤተ ክርስቲያኑ ወስደው በመንበሩ ፊት 3 ጊዜ ውደት አድርገው ዞረው በዚህች ዕለት
አስቀድመው አባታችን አቡነ ተክለ ሃይማኖት ለአቡነ ሕዝቅያስ ተገልጠው የካቲት 19 እንደነገሯቸው ብፁዕ አቡነ ተክለ ሃይማኖት ከቅዱስ ሚካኤልና ከአባ ፊልጶስ ጋራ ወደ ቤተ ክርስቲያኑ መጥተው አጽማቸው እስኪያርፍ ድረስ ከመንበሩ ተቀምጠው ቆይተው አጽማቸው ካረፈ በኋላ የተሰበሰበውን ሕዝብ ባርከው በክብር ወደ ሰማይ አረጉ። መምህራኑና ምዕመናኑም በዓሉን በታላቅ ደስታ አክብረው በሰላም ወደ ቤታቸው ተመለሱ። እንግዲህ የአባታችን የአቡነ ተክለ ሃይማኖት ፍልሰተ አጽም ከዋለበት ዕለት የሚገኝ ምዕመን የሚገኝ አማኝ በሙሉ እንግዲህ በቅዱስ ሚካኤል በታላቁ አባታችን በአቡነ ተክለ ሃይማኖት ተባርኮ ረድኤት በረከት አግኝቶ እንደሚሄድ የሚያስረዳን ይህ በመጽሐፈ ገድላቸው ላይ የተቀመጠው ታላቅ ታሪክ ነው ማለት ነው። ስለዚህ በነገው ዕለት የታላቁ አባት የአባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው የተደረገበት በዓል ልዩ በሆነ ስነ ስርዓት የአቡነ ተክለ ሃይማኖት ታቦትና ጽላት ባለበት ቤተክርስቲያን ሁሉ ይከበራልና ሁላችንም በቤተክርስቲያን ተገኝተን ይህንን መንፈሳዊ በዓል በማክበር ረድኤት በረከት እንድናገኝ መልእክታችን ነው። ሁለተኛው በነገው ዕለት የሚከበረው የእናታችን የቅድስት ክርስቶስ ሰምራ በዓል ነው። እንግዲህ እናታችን ቅድስት ክርስቶስ ሰምራ እልፍ ነፍሳትን ከሲኦል አውጥታለች። ሊቀ መላእክት ቅዱስ ሚካኤል በስሙ የተቀረጸ ጽላት አምጥቶ ለቅድስት ክርስቶስ ሰምራ ከሰጣት በኋላ ደሴት ውስጥ በእርሱ ስም ቤተክርስቲያን እንድትሰራ ነገራት። ይህ እንዴት ይሆነልኛል ባለችው ጊዜ እኒያ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ እመምኔት ትሆኛለሽ ያሉሽን ረሳሽውን በማለት ያ ጊዜ እነሆ ዛሬ ደረሰ ብሎ ነገራትና አባ ይስሐቅ የሚባል መነኩሴ ልኮ የእሷ ልጆች ሊሆኑ ከመጡት 600 ከሚጠጉ መነኮሳት ጋር በ3 ወር ውስጥ የቅዱስ ሚካኤልን ቤተክርስቲያን ሰርታለች። እንግዲህ ብዙ ተከታይ መነኮሳትንም አፍርታለች። በዚህም ደሴት ቆማ ስትጸልይ እንደ ሁለ ጊዜው ጌታችን ተገልጦላት ሳለ አዳምንና ልጆቹን በአርአያና በአምሳል ለምንድን ነው የፈጠርከው በማለት ተጠይቃለች። በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን አለችው። እንግዲህ ጌታችንም ይመልሳል፣ አዎ ስለ አዳምና ስለ ልጆቹ ስል ነው የተሰቀልሁት አላት። እርሷም እንግዲያውስ መሰቀልህ ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን ማራቸው፣ ይቅርም በላቸው አለችው። ጌታችንም ወዳጄ ክርስቶስ ሰምራ ሆይ እስቲ አንቺ ራስሽ ፍረጂ በማለት በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ይህን ውለታ ዘንግተው የተደረገላቸውን ዋጋ መስዋዕትነት ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ደግሞ ልኮንናቸው ይላታል። እንግዲህ እንደ ልብ ጓደኛው በማድረግ ነው ከቅድስት ክርስቶስ ሰምራ ጋር የሚወያዩት። መጨረሻ ላይ ቅድስት እናታችን አቤቱ ፈጣሪዬ ፈቃደስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለውና ትምረው ዘንድ እለምናለሁ። ምክንያቱም አዳምንና ልጆቹን የሚያስታቸው ኃጢአት እንዲሰሩ የሚያደርጋቸው ዲያብሎስ ስለሆነ ዲያብሎስን ይቅር ብትለው እና ብትምረው ኃጣን አይኖሩም ብላ በማሰብ ነው ይህን የጠየቀችው። የኃጣን መመለሱን እንጂ ጥፋቱን አይወድምና የምለምንህም ወዳጄ ዲያብሎስን ይቅር ትልልኝ ዘንድ ትምርልኝ ዘንድ ነው በማለት ተጠይቃለች። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በጥያቄዋ ተገርሞ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሽኝ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዞታል። በዚህም ቅዱስ ሚካኤል ወደ ሲኦል ይዟት ወረደ። ለዲያብሎስ ልታስታርቀው እንደመጣችም ነገረው። እሱ ግን እንኳን ሊመልስላት ይቅርና እርሷንም
እጇን ይዞ ወደ ሲኦል አስገባት። በዚህ ጊዜ ይጠብቃት የነበረው መልአክ በእሳት ሰይፉ ዲያብሎስን በመቅጣት እርሷን መዞ ሲያወጣት በቅዱስ ሚካኤልና በእርሷም ክንፍ ላይ ተጣብቀው 10,000 ነፍሳት ሊወጡ ችለዋል ማለት ነው። እንግዲህ ይኸውም የሆነው በዚች በነገ ዕለት በምናከብረው ግንቦት 12 ቀን ነው። ስለዚህ ይህንን በዓል የምናከብረው ቅድስት ክርስቶስ ሰምራ በጌታ ፊት ሆና ስለ ሰው ልጆች የጸለየችውን ጸሎት በማሰብ እንዲሁም ደግሞ በእግዚአብሔር ካህሊነት በእግዚአብሔር ሁሉን ቻይነትና ሁሉን አድራጊነት በሲኦል ገብታ ሰይጣንን ልታስምረው ይቅር እንዲባል ልታደርገው ስትል ዲያብሎስ መልካም ፈቃድ አልነበረውምና እሷንም ከሲኦል ሊጨምራት ሲል የእሷ መልአክ ቅዱስ ሚካኤልና ወዳጆቹ መጥተው ከሲኦል እንዳወጧትና ልክ እሷን ይዟት ሲወጡ አብረው ደግሞ 10,000 የሚሆኑ ነፍሳት ከሲኦል እንደወጡ ገድሏ ይናገራል ማለት ነው። እንግዲህ ይህ የሆነው አንዳንድ ሰዎች ይህንን ስንናገር ይህንን ስናስተምር ቅር የሚላቸው የሚከፋቸው ሰዎች ይኖራሉ። በተጨማሪም ደግሞ ከመጽሐፍ ቅዱስ ጋር የሚጋጭ የሚጣረስ የሚመስላቸው ሰዎች ይኖራሉና አንዳንዴ እግዚአብሔር አምላክ ሁሉን ማድረግ የሚችል አምላክ እንደሆነ ማመን ያስፈልጋል። ለእግዚአብሔር የሚሳነው ነገር እንደሌለ ማመን ያስፈልጋል እና ይህ ደግሞ ልዩ ነገር ነው፣ ድንቅ ነገር ነው፣ ተአምር ነው። ተአምርን እንደ ተአምር ነው መቀበል ያለብን። ተአምርን ከተፈጥሮ ሕግ ከተፈጥሮ ሂደት በላይ የሆነ ነገር ነው። እንግዲህ እግዚአብሔር አምላክ በተለያየ መንገድ ልዩ ልዩ ድንቅ ነገሮችን ያደርጋል፣ ልዩ ልዩ ተአምራትን ያደርጋል። ይህንን ለምን አደረገ ብለን አንወቅሰው። በቅድስት ክርስቶስ ሰምራ ምልጃ አማካኝነት እግዚአብሔር አምላክ ዲያብሎስ ኃጢአቱን፣ በደሉን፣ ክፋቱን የሚተው ከሆነ ይቅር የሚል አምላክ እንደሆነ በማስረዳት እሺ ካለሽ ጠይቂው ብሎ ዲያብሎስን እንድትጠይቀው ፈቅዶላታል። ዲያብሎስ ግን በሐሰት የተመረዘ ለክፋት የሰለጠነ እና እሱ ያጣውን ቦታ ሰማያዊት ኢየሩሳሌምን የሰው ልጆች እንዳያገኙ በብርቱ የሚለፋ ክፉ መልአክ ነውና የእሷን ቃል ተቀብሎ እሺ ብሎ ሊመለስ አልቻለም። ይልቁንም ደግሞ እሷንም በሲኦል ሊያስቀራት ነበር የፈለገው። ስለዚህ እግዚአብሔር አምላክ በወዳጆቹ በቅዱሳን መላእክት አማካኝነት ከሲኦል ይዘዋት ሲወጡና ዲያብሎስን ሲቀጡ ከሷ ጋራ እንዲሁም ደግሞ ከመላእክቱ ጋራ አብረው የወጡ 10,000 ነፍሳት ነበሩ። ይሄ ለእግዚአብሔር የማይቻል ነገር አይደለም። ለእግዚአብሔር ይሄ ቀላል ነው። ምክንያቱም በእግዚአብሔር ዓይን ካየ ነው፣ በእግዚአብሔር ችሎታ ከመዘን ነው። ይሄ ቀላል ነገር ነው። ለእግዚአብሔር የማይቻል ነገር ስለሌለ፣ በእግዚአብሔር ዘንድ የማይሆን ነገር ስለሌለ፣ እግዚአብሔር ደግሞ በወዳጆቹ ላይ ድንቅ ነገርን ያደርጋል ብሎ ቅዱስ ዳዊት ነግሮናልና በነገው ዕለት በሚከበረው በዓል ቅድስት ክርስቶስ ሰምራ ይህንን ድንቅ ተአምር በእግዚአብሔር አጋዥነት በቅዱሱ መልአክ በቅዱስ ሚካኤል ተራዳይነት ይህንን ልዩ ተአምር የፈጸመችበት ዕለት ነው ማለት ነው። እንግዲህ እግዚአብሔር አምላክ በነገው ዕለት በቤተ ክርስቲያን ተገኝተን ይህንን መልካምና መንፈሳዊ በዓል በማክበር እኛም ቅዱሳኑን እንድንመስልና ክርስቶስ የሚደሰትበት ሕይወት እንዲኖረን እንዲሁም በዕለቱ ከሚገኘው መንፈሳዊ በረከት እንድንሳተፍ መልእክታችንን እናስተላልፋለን። እግዚአብሔር አምላክ በቅዱሳኑ አድሮ እንዲባርከን መልካምና ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን በነገር ሁሉ የረዳን ቅዱስ እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር።